ለማመን በምትቸገሩበት መንገድ 350 ሺህ ብር ስለተበላ አንድ ሰው ልንገራችሁ። ሰውየው የከባድ መኪና ሹፌር ነውና አየር ቀዝቀዝ ባለበት ሰዓት ላይ በቀላሉ እንዴት ገንዘብ ማግኘት እችላለሁ እያለ በጣም ብዙ ቀን አሰበ። ከዛን ተደጋግሞ ቴሌግራም ላይ የመጣለትን አንድ ጽሑፍ አስታወሰ። ይሄ 666 ወይም ኢሉሚናቲን ከተቀላቀላችሁ ገንዘብ ሀብት ይትረፈረፍላችኋል የሚለው ማስታወቂያ ትንሽ ቀልቡን ገዛው። ያው በእርግጥ አማኝ በሆንም እስቲ ልሞክረዋልና ደወለላቸው። ከደወለላቸው በኋላ ምን አሉት? በጣም እናመሰግናለን፣ እኛን አምነህ ልትቀላቀል ስላሰብክ ያው ሀብት ይትረፈረፍልሃል፣ በጣም ስላመንከን እናመሰግናለን። መመዝገቢያ ግን 15000 ብር ያስፈልግሃል አሉት። ከዛን ስልኩን በዘጋው በኋላ ትንሽ አሰበና ለምን አልሞክረውም እስቲ 15000 ብር ከፍዬ ብገባ ምን ችግር አለው ብሎ 15000 ብር አስገባላቸው። ከዛ በኋላ ካስገባ በኋላ ደወለላቸው። ሲደውላቸው ማስገባቱን ሲነግራቸው በጣም እናመሰግናለን፣ እምነትህ ጨምሯል፣ እኛን አሁንም ስላመንከ እናመሰግናለን። ነገር ግን ዋናው መታወቂያ የሚሰራልህና ወደ ሀብት መትረፍረፍ ሂደት ውስጥ የምትገባው ግን ቀሪውን 35000 ብር ስታስገባ ሁለተኛ ክፍያ አለ ይሉታል። ከዚህ ጊዜ እናደዳል። እሱ ማለት መጀመሪያ ለምን አልነገራችሁኝም 15000 ብሩን ከመክፈል በፊት እኮ ብትነግሩኝ ምናምን ብሎ ትንሽ እንትና ላይ በቃ ብዙዎቹ መተው ከዛ በኋላ ስለሚመለሱ ነው ይሄ የምናጣራበት የመጨረሻ መንገድ ነው ይሉታል። ከዛን ካሰበ በኋላ የሆነ የሚያስኬድ ነገር አለው አለና የቀረችዋን 35000 ብር ይሞላታል ማለት ነው። 50000 ብር ይከፍላቸዋል። ከዛን እንኳን ደስ አለህ፣ አሁን ወደ ዋናው ሀብት ወደሚትረፈረፍበት ሂደት ገብታል። ለዚህ የሚያስፈልግ ግን 6 ጥቁር የሰጎን እንቁላል ይሉታል። ከዛን ሰውየው እንግዲህ አዲስ አበባ ላይ የሰጎን እንቁላል ቢፈልግ አያገኝም። ከዛን ደወለላቸው። አረ ያላችሁኝ ነገር ማግኘት አልቻልኩም ምናምን ሲላቸው አይ ተረጋጋ፣ ችግር የለውም ይሄ መቀየር ይቻላል፣ ቢሆን ጥሩ ነበር የሰጎን እንቁላል፣ ካልሆነ ግን የጥቁር ዶሮ 6 እንቁላል ማድረግ ትችላለህ ይሉታል። ከዛን እሱን ካገኘ በኋላ ሲደውልላቸው አስተውልን፣ አሁን የምንነግርህን በጣም መሰረታዊ ነገር ማስተዋል አለብህ ብለው ያስጠነቅቁታል። የነገሩት ነገር ምንድነው? ሌሊት 6 ሰዓት ላይ ማንም ሳያይህ ግቢው ውስጥ ትወጣና 6 ቦታ ላይ ለእንቁላል ማስቀመጫ የሚሆኑ ጉድጓዶችን አነሳ አድርገህ ትቆፍራለህ። ከዛን 6ቱን ታስቀምጥና እሱን ዙሪያውን ትዞረዋለህ። ነገር ግን ይህን በምታደርግበት ሁኔታ ውስጥ አስተውል፣ ራቁትህን መሆን አለብህ። ያለህ ስቴፕ ደግሞ እንዳይሳሳትብህ ለማስረጃ እንዲሆን ደግሞ ራስህን ቪዲዮ ብትቀርጽ ጥሩ ነው ብለው ይነግሩታል። ከዛም ገንዘቡ ይትረፈረፍልሃል፣ ከዛ በኋላ በጣም ሀብታም ነው የምትሆነው የሚል ሐሳብ ይነግሩታል። እሺ ብሎ ሰውየው ተደስቶ ከዛ ሌሊት ማንም ሳያየው 6 ሰዓት ላይ ተነስቶ ያቺን እንቁላል አደረገ። ራቁቱን ሆኗል። ለራሱ ደግሞ መተማመኛ ብሎ ቪዲዮውን እየቀረጸ ነው። ከዛን ይዞራል፣ ምንም የሚፈጠር ነገር የለም። እና በጣም ሰዎቹ የተመቸኝ ምንድነው ሌሊት ደውሎ እንዳይበጠበጣቸው ምን ብለውታል? ከጠዋት 1 ሰዓት በፊት መደወል አይቻልም እኛ ጋር ብለው አስጠንቅቀውታል። ሰውየው በቃ እንዴት እንደነጋለት ነጋ። 1 ሰዓት ላይ ደወለላቸው። አረ እንደምትሉኝ ያደረኩ ግን ምንም የመጣ ሀብትም ሆነ ዘነበልኝ ምናምን የተትረፈረፈልኝ ገንዘብ የለም ይላቸዋል። አይ እንደዚህማ አይሆንም፣ ባልህ መሰረት ከሰራህ እንዳለ ሀብት ሊትረፈረፍልህ ይገባል፣ ገንዘብም ልታገኝ ይገባል ይሉታል። አረ እንዳላችሁኝ ያደር እንዴ በእርግጠኛ ነህ? ስቴፑን እርግጠኛ ነህ ይሉታል። አዎ እርግጠኛ ነኝ፣ እስቲ ላከው ቪዲዮውን ሲሉት እሺ ሆዩት ብሎ ቪዲዮውን ይልካል ማለት ነው። ቪዲዮውን ከላከ በኋላ ሰዎቹ አራዶች ናቸው፣ ዝም ነው ያሉት፣ ምንም አላሉትም። ግን እሱ በቃ በጣም ስለተጨነቀ ደወለላቸው። ከዛን ሲደውል ምን ቢሉት ጥሩ ነው? አንተ ሌሊት 6 ሰዓት ላይ አጣፍርም እንደዛ ከማታ በዛ ሌሊት ገንዘብ ይመጣልኛል ብለህ ስታስብ፣ ለማንኛውም አሁን በ1 ሰዓት ውስጥ 300,000 ብር አካውንታችን ውስጥ ካላስገባ ይሄንን ቪዲዮውን በሁሉም ሶሻል ሚዲያ ላይ እንለቀዋለን ብለው ይዘጉበታል። ከዘመድ አዝማድ ያልተለመነ ሰው የለም። ያንን ገንዘብ ፈልጎ ይልክላቸዋል። ያንን ከላከ በኋላ እንኳን ምን ቢሉት ጥሩ ነው? ከዚህ በኋላ በማንኛውም ሰዓት አካውንት ባዶ እንዳይሆን በማንኛውም ሰዓት ልንጠይቅ ስለምንችል እሱን ሬዲ አድርግ። እስካሁን ግን ባለው ነገር ተስማምተናል፣ ከዚህ በኋላ ፖስትብን ብለው ይነግሩታል። እሱ ግን ዛሬም ድረስ የሆኑ ሰዎች ቪዲዮ ተደብቀው ባየ ቁጥር የሱን እንትን እያዩ የመሰለው በጣም እየተደናገጠ ከዛ በኋላ ከሰው ጋርም ጭምር ያለው ኮሚኒኬሽን ተበላሽቶ ቀርቷል። ለማንኛውም አተርፍ ባያ ጉዳይ ማለት እንደዚህ አይነት ሰው ነው። ተጠንቀቁ ለማለት ነው። ይመቻችሁ።